በዓለ ሃምሳን በዓል እናድርገው እኛ በዓል የለንም በዓል እኮ የለውም ጴንጤ የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ በቂ ምክንያት ያለንና ትክክለኛ ቢመዘገብና ትክክለኛ መገለጫችን ነው ብለን እናምናለን። ይህን ቀን መታሰቢያ ያለው ማድረግ ለአሁኑ ትውልድ ታሪክ መስራት ሲሆን ኢየሱስ ጌታ ነው። ለሚቀጥለው ትውልድ ግን ስለዚህ ቀን በጠየቀን ቀን እንደዚህ ብለን እንናገራለን። በመንፈስ ቅዱስ ተረድተናል። የሚያግዝ እንዳለ እናወራለን። የሚያጽናና እንዳለ እንናገራለን። የሚመራ እንዳለ እናወራለን። ቤተክርስቲያን የተወለደችበት በአንድ ጊዜ ብዙዎች ወደ ጌታ የመጡበት ብዙ ጸጋዎች የፈሰሱበት ኢየሱስ ክርስቶስ የከበረበት ፈሪዎች የደፈሩበት በተለይ ለኛ ለወንጌላውያን አማኞች ደግሞ ለየት የሚያደርገው የጋራ መጠሪያ ስማችን እስኪሆን ድረስ ሌሎች አካላት የሚጠሩበት ስማችን ከመሆኑ በተጨማሪ ዓለም የማያውቀው እኛ የምናውቀው በውስጣችን ያለና ከኛ ጋር ለዘላለም የሚኖረውን መንፈስ ቅዱስን ኢየሱስ ጌታ ነው ለማመስገን የበዓለ ሃምሳ ቀንን ምክንያት በማድረግ በዚህ ዓላማ ይህ ፕሮግራም ተዘጋጅቷል። እግዚአብሔር ይባርካችሁ።